እውነትም 3 እውነትም 6 እውነትም 9 ያላቸውን ከፍተኛ ኃይልና ምስጢር ብራና ውስጥ ተመለከትኩኝ። አሁን ከነዛ ከውቅያኖስ ከሰፋው ትንሽ በጭልፋ ላቀርብላችሁ ነው ሞክረው። ሐሳብ አስተያየታችሁን ላኩልኝ። ላይክ በማድረግ ብዙ ሰው ይመለከታል፣ ግን ላይክ የሚሰጠው ተንበሳፕ ትንሽ ነው። አድፍጣችሁ አትመልከቱ፣ በደንብ ተሳተፉ። ላይክ አድርጉ፣ አስተያየታችሁን ስጡ። ብዙ ዕውቀት ጥበብ የማይመቻችሁ ሐሜት የሚመቻችሁ አንሰብስክራይብ አድርጋችሁ ውጡ። አንፈልግም፣ በፍጹም ይሄ ቦታ አያስፈልጋችሁም። ለእናንተ በፍጹም አያስፈልገውም። ይሄ ቦታ ጥበብን ለሚወዱ ኦፕን ማይንድድ ለሆኑ እንጂ ለጭፍን ሰዎች የሚሆን ስላልሆነ አንሰብስክራይብ አድርጋችሁ ውጡ ብዬ ሐሳቤን እሰጣለሁ። ለማንኛውም ወደ 3 ቁጥር ልምጣ። ኒኮላ ቴስላ ሁሉም ነገር በቀመር የታሰረ ነው ይላል። ሁሉም ነገር ቁጥር ነው። እጽዋቱን ብትመለከታቸው ቁጥር አላቸው፣ ስፓይራል አላቸው አይደለ? ሂሪኬንን ብትመለከተው የሚሰጥ ቅርጽ አለ። ሚልክዌይ ጋላክሲን ብትመለከት ቅርጽ አለ፣ ስፓይራል ቅርጾች አሉ። እነዚህ ደግሞ ጎልደን ነምበሮች ናቸው፣ ጎልደን ሬሾ ናቸው። የሰው ልጅ ዲኤንኤ ያለ ስንዘረጋ አለ። ይሄ ሁሉ ነምበር ነው፣ ሁሉ ነገር ቁጥር ነው። ይህን ቁጥር ያላወቀ ሰው ምንም ማድረግ አይቻልም። እና 3 ቁጥር ምንድናት ለኢትዮጵያውያን የሚለውን ነገር ሳሰላ በጣም በብዙ ነገር ውስጥ ገብታየዋት። 3 6 9 ቁልፍ ከኖረ የዩኒቨርስን ቁልፍ ትፈታለ ያለው ኒኮላ ቴስላ በጣም ነው የገባኝ። መጀመሪያ ለፍጥረታት ሁሉ መነሾ የሆኑ 4 ኤሌመንቶች አሉ። ክላሲካል ኤሌመንትስ አንድሮሜዳ ላይ ጽፈናቸዋል። እሳት አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ከመላእክትና ከነፍስ ውጪ ከነዚህ ግብርም ያልተፈጠረ አለ ማለት አይቻልም። ሁሉንም እጽዋት ውስጥ ትመለከታቸዋለ። ለምሳሌ እሳት አላቸው እጽዋት፣ ሰደድ እሳት ይነሳል። አስታን ብታፋጩት እሳት ይወጣዋል። እንደ ውሃነታቸው ቁልቋል ቅንጭብትን ስትቆርጧቸው ውሃ ነገር ይፈሳቸዋል፣ ደም ነገር ይፈሳቸዋል፣ ወተት ነገር ይፈሳቸዋል። እንደ ውሃነታቸው እንደ ነፋስነታቸው ይናወጻሉ። እንደ መሬትነታቸው መሬት ታስታቅፋቸዋላችሁ፣ መሬትም በስብሰው ይቀራሉ። እና ምን ውስጥ አሉ ማለት ነው? እጽዋት ውስጥ አሉ። እኔና አንቺ ውስጥም አሉ፣ አንተ ውስጥም አሉ። እንደ እሳትነት ትሞቃለህ፣ እንደ ነፋስነት ስትል ስትንፋስ ታወጣለህ። እንደ ውሃነት ምራቅህ፣ እንባ፣ ደምህ፣ ፈሳሽ ነገር ከሰውነት ይወጣል። እንደ መሬትነት አጥንት፣ ጅማት፣ ጠጉር፣ ጥፍር ሁሉ የመሬት አካል ነው። ሁሉም ነገር በእነዚህ ተዋቅሯል። ምድርን ብትመለከት ምድር ውስጥ አሉ። ሌላውም ጋር ብትሄድ እነዚህ ነገሮች አሉ። እነዚህ ነገሮች ቁልፍ ናቸው። ቻይና ብትሄድ፣ ህንድ ብትሄድ